بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، أشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد فالسلام عليكم ورحمة الله وبركاته. إن شاء الله يا شيخ عبد الرزاق እንደተናገሩት በአላህ Subhanahu Wa Ta'ala ፍቃድ ሁላችንም በጉጉት ስንጠብቀው የነበረውን ይህን ኪታብ ዛሬ ነው የምንጀምረው። ያው ሙኽተሰር الداء والدواء ነው። ابن القيم كتاب الداء والدواء ወይም ደግሞ الجواب الكافي لمن سأل عن الدواء الشافي የሚለውን ሙኽተሰር ተደርጎ ነው። ስለ ኪታቡ ምንነትና አስፈላጊነት እንደዚሁም በዚህ ዘመን በተለይ አሁን ባለንበት ለወጣቱ ምን ያክል አስፈላጊ ኪታብ እንደሆነ ብዙዎቻችን በተለያዩ ሶሻል ሚዲያ ላይ እንሰማለን። ብዙ ዑለማዎች ብዙ መሻይኾች በዚህ ኪታብ ላይ ወጣቶችን አደራ ይላሉ። ሐቂቃ አንድ ወጣት ይህን ኪታብ ለመቅራት አላህ Subhanahu Wa Ta'ala ከወፈቀው አላህ በሱ ላይ ትልቅ የሆነ ኒዕማ ወሎለታል ማለት ይቻላል። በተለይ አስጀምሮ ካስጨረሳችሁ ይህን ኪታብ ልክ ዛሬ ጀምራችሁ እስከ መጨረሻው ድረስ ለመከታተል ካበቃችሁ ኢንሻአላህ ተስፋ አደርጋለሁ አላህ በእናንተ ላይ መልካም ነገር ወሎላችኋል። አላህ ለመልካም ነገር ፈልጓችኋል ኢንሻአላህ። الشيخ عبد الرزاق البدر እንደሚሉት አላህ በእኔ ላይ ከዋለልኝ ጸጋዎች መካከል ይህንን ኪታብ الداء والدواء ገና በለጋርሚ ከሱ ጋር መተዋወቂ ነው፣ እሱን መቅራቴ ነው ይላሉ ሼክ عبد الرزاق البدر። ያው ኪታቡ በወንጀል ሱስ ለሚሰቃይ ከሐራም ፍቅር ለመውጣት የሚታገል ራሱን ከወንጀል አሩንቅ አውጥቶ የተረጋጋ ህይወት፣ ሰላም የሆነ ህይወት፣ የተስተካከለ ህይወትን መኖር ለሚፈልጉ ሁሉ አስፈላጊ ነው። እንዳጠቃላይ ስር የሰደዱ የኢማን ጸር በሽታዎችን ለማከም ለመፈወስ ሐቂቃ ትልቅና ወሳኝ የሆነ ኪታብ ነው። በዚህ ኪታብ ብዙ ሰዎች ህይወታቸው ተስተካክሏል። በዚህ ኪታብ ብዙ ሰዎች ወደ አላህ ቀርበዋል። ብዙ ሰዎች ከወንጀል ሱስ ወጥተዋል። ይህን ኪታብ የቀራ ሰው ወንጀል አይሰራም አላላችሁም፣ ነገር ግን ወንጀል ላይ ይዘወተራል ብዬ አላስብም። ምክንያቱም የሚወቅሰው የሆነ ኪታብ ነው። ወንጀል ላይ እንዳይዘወትር ወንጀልን ለመስራት ሲያስብ አእምሮ ላይ መጥቶ የሚከለክለው የሆነ ትልቅ የሆነ ኪታብ ነው። ለማወቅ ሳይሆን ለመተግበር እንቅራው፣ በእኽላስ እንቅራው፣ ራሳችንን ለመቀየር ማለት ነው። ስሙን እንደምትመለከቱት الداء والدواء ነው፣ በሽታውና መድኃኒቱ ማለት ነው። በኪታቡ ውስጥ እያንዳንዱ ወንጀል ሼክ ኢማም ኢብኑ القيم ረሂመሁላህ በሽታቸውን እየዘረዘሩ መንስኤዎችን እያብራሩ ከቁርአንና ከሐዲስ ላይ ተመስርተው መድኃኒቶችን ይጠቁሙናል ማለት ነው። ያው ኪታቡ የተጻፈበትም ዋነኛ ምክንያት አንድ ሰው በከባድ ወንጀል ሱስ ተይዞ ከዚህ ሱስ፣ ከዚህ ህመም፣ ከዚህ ስቃይ ለመላቀቅ የተለያዩ መንገዶችን ይሞክራል። ካለበት የወንጀል ሱስ ለመውጣት ይሞክራል፣ የተለያዩ መንገዶችን ይጥራል። ነገር ግን ከዚህ ወንጀል መውጣት ሳይችል ወደ ኢማም ኢብኑ القيم ረሂመሁላሁ ተዓላ ይመጣና ጥያቄ ጠይቋቸው የተጻፈ የሆነ ኪታብ ነው። ኢብኑ القيم ይህንን ኪታብ ሲያዘጋጁ ለሰውየው ብቻ አይደለም፣ ለመላው ኡማ መፍትሄ የሰነቀ የሆነ ኪታብን አዘጋጁ ማለት ነው። የኽላሳቸው ውጤት ለአላህ ብሎ የተጠየቀ ጥያቄ ነው፣ ለአላህ ብሎ የተመለሰ ምላሽ ነውና እስከዚህ ዓመት እስከዚህ ድረስ እየተቀራ ሰው እየተጠቀመበት ህይወትን እየቀየረበት ያለ ኪታብ ነው ማለት ነው። ኢብኑ القيم ኪታብ ይህ ብቻ ሳይሆን ሌሎችንም ኪታቦች ስትመለከቱ ከ600 ዓመት በፊት የተጻፈ ኪታብ አይመስሉም። ልክ በዚህ ዘመን ያለውን የወጣቱን ሁኔታ
የሶሻል ሚዲያውን ሁኔታ ወጣቱ ምን አይነት ሱስ ላይ እንዳለ እየተመለከቱ የሚጽፉት ይመስላል። እና ኢንሻአላህ ብዙ ማለት አያስፈልግም፣ ብዙዎቻችሁ ታውቃላችሁ። እኛ የምንቀራው ያው ሙኽተሰሩን ነው ኡስታዝ አብዱረዛቅ እንዳለው። ኢንሻአላህ መጨረሻም ላይ ኢጃዛ ይኖራል። ሙኽተሰር ካደረጉት ሼኽ ጋም ተገናኝተዋል ነው ኡስታዝ አብዱረዛቅ ወንድሞች ማለት ነው። እና ኢንሻአላህ በዚህም ኢጃዛ ይኖራል ማለት ነው። በሳምንት 2 ቀን ነው የሚሰጠው፣ እሁድና ሐሙስ ነው። ኢንሻአላህ አስፈላጊ ከሆነ ቀናቶችም ሊጨመሩ ይችላሉ። መትን ላይ ብቻ ለማተኮር እሞክራለሁኝ። ሸርህ ማብዛታችን ይሄን ያክል አስፈላጊ ነው ብዬ አላስብም። ስለዚህ ሙኽተሰሩ ነው። አንዳንዶች ፕሪንት አድርገው የያዙ አሉ። ሌሎች ደግሞ ዋናው ኪታብ ኢብኑል ቀይም አዳእ ወደዋ ዋናው እጃቸው ላይ ያሉ ወንድሞችና እህቶች አሉ። በሱም መከታተል ትችላላችሁ። ምክንያቱም ሙኽተሰር ነው፣ ይህ ተልኺስ አይደለም። ሙኽተሰርና ተልኺስ ልዩነት አለው። ሙኽተሰር የዋናውን የሙአሊፉን ቃላትና አገላለጽ እየጠበቀ አስፈላጊ የሚባሉትን ያስቀምጣል፣ የተደጋገሙ የሚባሉትን ይቀንሳል። ሙኽተሰር እሱ ነው። ስለዚህ ዋናውን ኪታብ ኢብኑል ቀይምንም ገልጣችሁ ብትከታተሉ 90% በሚባል መልኩ ታገኙታላችሁ እዚህ ላይ የምንቀራው። ተልኺስ ከሆነ ግን የዋናው የኪታቡ ጸሐፊ ሐሳቦች በራሱ አገላለጽ ተልኺስ ባደረገው ሰው አገላለጽ ያቀርባቸዋል፣ ቃላቶቹ ላይኖሩ ይችላሉ። ስለዚህ ተልኺስ ሳይሆን ሙኽተሰር ነውና ዋናውን ይሄን የምንቀራውን ፕሪንት አድርጋችሁ የምትከታተሉ መልካም ነው ማለት ነው። طيب ታዲያ ይህን ኪታብ ያዘጋጁት ማን ናቸው? ኢብኑል ቀይም ናቸው። ሙሉ ስማቸው ሸምሱዲን አቡ ዓብድላህ ሙሐመድ ብኑ አቢ በክር ብኑ አዩብ ብኑ ሰዒድ አልዙረዒ አደመሽቂ ይባላሉ። ያ ብዙዎቻቸው ወይ ደግሞ ብዙዎች ዘንድ የሚታወቀው ኢብኑል ቀይም ነው። طيب ኢብኑ ቀይም አልጀውዚያ በመባል ይታወቃሉ። ይህ ስያሜ የተሰጣቸው አባታቸው አልመድረሰት አልጀውዚያ የተባለ ተቋም ላይ ቀይም ነበሩ። ቀይም ማለት ያኒ ሐላፊ አስተዳዳሪ ስለነበሩ ነው። ስለዚህ ኢብኑ ቀይም አልጀውዚያ ወይ ደግሞ ኢብኑል ቀይም ጀውዚያ ጋር ከሆነ ኢብኑ ቀይም ነው። ላመልአል አትነበብ። ኢብኑል ቀይም አልጀውዚያ ሳይሆን ኢብኑ ቀይም ጀውዚያ ይሆናል ማለት ነው። ብቻውን ከሆነ ግን ኢብኑል ቀይም ነው። ምክንያቱም ቀይም ስም አይደለም፣ ወዚፋ ነው፣ ስራ ስለነበረ ማለት ነው። ያው ኢብኑል ቀይም የተወለዱት በሂጅራ አቆጣጠር በ691 ዓመተ ሂጅራ ላይ ነው። ደማስቆ የአሁኗ ሶሪያ አካባቢ ላይ ነው የተወለዱት። እና ያው የእሳቸውን ታሪክ ራሱ ለራሱ አንድ ደርስ ነውና ህይወታቸውን መስመር ያስተካከለላቸው ማንነታቸውን ያነጸው ኢብኑ ተይሚያ ነበር። ኢብኑል ቀይም ሲነሱ ኢብኑ ተይሚያ አብሮ ይነሳሉ። ኢብኑ ተይሚያ ሲነሱ ኢብኑል ቀይም ይነሳሉ። ኢብኑ ተይሚያ ከግብጽ ወደ ደማስቆ ከተመለሰበት ጊዜ ጀምሮ 712 ዓመት ሂጅራ አካባቢ ላይ እስከ ለተሞታቸው ድረስ ከሱ ጋር ነበሩ። ተቅሪበን ወደ 17 ዓመት ያክል ከኢብኑ ተይሚያ ጋር ነበሩ ማለት ነው። ኢብኑ ተይሚያ አንጋፋ ተማሪ ናቸው። ለዛ ነው ሐፊዝ ኢብኑ ሐጀር አልዐስቀላኒ لو لم يكن لشيخ تقي الدين ابن تيمية من المناقب إلا تلميذه الشيخ شمس الدين ابن القيم إنه لا ابن تيمية رحمه الله تعالى يميوسا يمين نقر للتاريخ باينور ابن القيم يساتشو تماري مهوناتشو بتشابك إلى طيب ابن تيمية يميوسانا من نقر تاريخ ساينورو ابن القيم የኢብኑ ተይሚያ ተማሪ ናቸው መባሉ ብቻ ይበቃል ይሉ ነበር ሐፊዝ ኢብኑ ሐጀር አልዐስቀላኒ። ስለዚህ ብዙ ዑለማዎች ብዙ ተማሪዎችን አፍርተዋል። እና ሐፊዝ ኢብኑ ከሲር የነሱ ተማሪ ናቸው። ሐፊዝ ኢብኑ ከሲር ኢብኑል ቀይምን ሲገልጻቸው ወላ አዕሪፉ ፊ ሃዛ العالم في زماننا أكثر عبادة منه እንደውም ባለንበት ዘመን እንደ ኢብኑ አልቀይም አላህን የሚያመልክ በዒባዳ ላይ ጠንካራ ሰው አላውቅም ይላሉ። وكذلك حافظ ابن رجب الحنبلي የሳቸው ተማሪ ናቸው ኢብኑል ቀይም።
كان رحمه الله ذا عبادة وتهجد وطول صلاة إلى غاية القصوى بتعام الله أن يملكوا እጅግ አላህን የሚፈሩ የሆኑ ሰው ነበር እንደተቃለ ኢብኑ القيم رحمه الله ወቀትን ከሰራ ጋር ያጣመሩ እጅግ በጣም አላህን ፈሪ ዒባዳ ላይ ጠንካራ የነበሩ ነው የልቦች ሐኪም በመባል ነው የሚታወቁት ስለ ልቦች ሲናገሩ እጅግ ሰርስሮ ነው መልእክቶቻቸው ልብ ላይ የሚደርሱት ማለት ነው ለማሳጠር ያክል 751 ዓመት ሂጅራ ላይ ነው እዛው ደማስቆ ላይ ሞተው እዛው የተቀበሩት ማለት ነው ተቅሪበን ወደ 60 ምናምን ዓመት አካባቢ ወደ 60 ዓመት አካባቢ ቆይተዋል ማለት ነው ያው እድሜያቸው አጭር ቢሆንም ዛሬም ድረስ ኡማውን እየተጠቀመ ያለ ኪታብ በርካታ ጠቃሚ ኪታቦችን ትተው ነው ያለፉት ነዛዱል መዓዲ ራሳቸው ኪታብ ነው መዳሪጁ ሳሊኪን الوابل الصيب ራሳቸው ነው مفتاح دار السعادة أحد الأرواح روضة المحبين ብዙ ኪታቦች አሏቸው طيب ስለዚህ ኢንሻአላህ ይሄም አዳእ ወደዋ የራሳቸው ኪታብ ነው ግን ሙኽተሰር ነው እንዳልኳችሁ ሙኽተሰር ከጊዜም አንፃር ሙኽተሰርን መቅራቱ የተሻለ ነው ኦንላይን ላይ የሆኑ ቂራአቶች አጫጭር ቢሆኑ የተሻለ ነው ምክንያቱም ብዙ ሰው የተለያዩ ፕሮግራሞችም ስለሚኖሩበት ሊያስጠቅሙ ይችላሉ የተባሉ ኪታቦችን ባጭሩ ማቅረቡ የተሻለ ነው اختصار ያደረጉት الدكتور أحمد بن عثمان ابن أحمد المزيد ይባላሉ ያው ሌሎችም ሙኽተሰር አድርገውታል ይህን ኪታብ እነ ናሲር ኢብኑ ሷሊህ አልዑሽዊ እሳቸው ሙኽተሰር አድርገውታል ማለት ነው ኢንሻአላህ አላህ Subhanahu Wa Ta'ala ይህን ኪታብ አስጀምሮ እንዳስጨርሰን አላህ Subhanahu Wa Ta'ala እንጠይቃለሁኝ ይህንን ኪታብ ቀርቶ በዚህ ኪታብ ነው ህይወት የተስተካከለው በዚህ ኪታብ ነው ወደ አላህ Subhanahu Wa Ta'ala የቀረብኩበት ተብሎ የሚታሰብ ለብዙዎች መቀየር ሰበብ እንዲሆን አላህ Subhanahu Wa Ta'ala ጠይቃለሁ ኢንሻአላህ الشيخ ወይ ደግሞ ወንድማችን ኡስታዝ አብዱረዛቅ ኢንሻአላህ መትኑን ይቀሩልንና ወደ ደርሶ እንገባለን ማለት ነው ባረከላሁ ፊኩም ተፈضل አብዱረዛቅ احسن الله اليكم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم بسم الله الرحمن الرحيم ولا حول ولا قوة إلا بالله العلي العظيم ما تقول السادة العلماء أئمة الدين رضي الله عنهم أجمعين في رجل ابتلي ببلية وعلم أنها إن استمرت به أفسدت عليه دنياه وآخرته وقد اجتهد في دفعها عن نفسه بكل طريق فما تزداد إلا توقدا وشدة فما الحيلة في دفعها وما الطريق إلى كشفها فرحم الله من عان مبتلى والله في عون العبد ما كان العبد في عون أخيه أفتون مأجورين فأجاب الشيخ الإمام الحمد لله ثبت في صحيح البخاري من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال ما أنزل الله داء إلا أنزل له شفاء وفي صحيح مسلم من حديث جابر بن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم لكل داء دواء فإذا أصيب دواء الداء برأ بإذن الله وهذا يعم أدواء القلب والروح والبدن وأدويتها وقد جعل النبي صلى الله عليه وسلم الجهل داء وجعل دواءه سؤال العلماء وقد أخبر سبحانه عن القرآن أنه شفاء فقال تعالى ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي قل هو للذين آمنوا هدى وشفاء وقال وننزل من القرآن ما هو شفاء ورحمة للمؤمنين ومن ها هنا لبيان الجنس لا للتبعيض فإن القرآن كله شفاء كما قال في الآية المتقدمة فهو شفاء للقلوب من داء الجهل والشك والريب فلم ينزل الله سبحانه من السماء شفاء قط أعم ولا أنفع
ولا أنفع ولا أعظم ولا أنجع في إزالة الداء من القرآن. طيب، بسم الله الرحمن الرحيم. قال المؤلف: ولا حول ولا قوة إلا بالله العلي العظيم. شيخ رحمه الله تعالى كتابتون بسم الله الرحمن الرحيم قالوا وهلا ولا حول ولا قوة إلا بالله العلي العظيم بلو جمروا ولا حول بلهاتم هنا ولا قوة قوام هايل ملم إلا بالله العلي العظيم بل إله يالو كتاب الله سبحانه وتعالى بجابهون انجال ያው በዚህ መጀመራቸው እኔ ጠቁምሃለሁኝ መድኃኒቶችን አሳይሃለሁኝ ነገር ግን ኃይልም ሆነ ብልሃት የአላህ Subhanahu Wa Ta'ala ነው የሚለው ለመጠቆም ነው። ከዛ ጠያቂው ምን አላቸው? ما تقول السادة العلماء ጥያቄው ይህ ነው። ما تقول من ትላለች አላቸው። السادة العلماء يتكبر علماءዎች ምን ይላሉ? أئمة الدين የዲን መሪ የሆኑት ዑለማዎች ረዲየላሁ ዐንሁም አጅማዒን አላህ ከሁላቸውም ይውደድና እንደው የተከበሩ ዑለማዎች የዲን መሪዎች ምን ይላሉ? ምን አይነት ምላሽ ይሰጣሉ? በምን ዙሪያ ላይ? ፊ ረጁሊን በሆነ ሰው ኢብቱሊያ ያ ሰው ደግሞ ምንድነው የተፈተነ የሆነ ቢበልየቲን በሆነች ፈተና በሆነች ችግር የተፈተነ የሆነ ሰው በሱ ላይ ምን ይላሉ? ወዓሊመ ያወቀ የሆነ ሰው ነው። ይህ የተፈተነው ሰው ደግሞ ወዓሊመ ያወቀ ነው። أنها ይህች ችግር ይህች በልያ ይህች ሙሲባ إن استمرت به በሱ ላይ ከቀጠለችበት በሱ ላይ ከዘወተረችበት أفسدت عليه በሱ ላይ ታበላሽበታለች ዱንያሁ ወአኺረተሁ الدنياውንም አኺራውንም ታበላሽበታለች። ይሄን ያውቃል። ተፈትኗል። የተፈተነበት ነገር ደግሞ በሱ ላይ አብሮት ከዘወተረ الدنياውንም አኺራውንም እንደምታበላሽበት ያውቃል። وقد اجتهد በርግጥም ታግሏል። ይህች ችግር ትልቅ የሆነች ችግር መሆኗን አውቋል። ዝም አላለም ግን وقد اجتهد برغتم ታግሏል في دفعها እሷን ለመከላከል عن نفسه ከራሱ ላይ ለመከላከል ታግሏል። بكل طريق በሁሉም መንገዶች ታግሏል። ከራሱ ላይ ለማንሳት ይህንን ወንጀል ይህንን ችግር ከራሱ ላይ ለማንሳት በጣም ታግሏል። ግን فما تزداد አትጨምርም إلا توقدا መቀጣጠልንና ወሽደተን ብርታትን እንጂ አትጨምርለት። ከዛ ወንጀል መውጣት ይፈልጋል፣ ከዛ ሱስ መውጣት ይፈልጋል፣ ከዛ ጥፋት መታቀብ ይፈልጋል። ነገር ግን መቀጣጠልንና ብርታትን እንጂ አትጨምርለት። فما الحيلة في دفعها حيلاው መፍትሄው ምንድነው? እሷን ለማንሳት وما الطريق መንገዱስ ምንድነው? إلى كشفها እሷን ከሱ ላይ ለመግለጥ فرحم الله الله ይዘንለት من أعان مبتلى የተፈተነን ሰው ያገዘ የሆነን ሰው አላህ ይዘንለት። والله في عون العبد الله ባሪያን በማገዝ ላይ ነው። ما كان العبد ባሪያ እስካለ ድረስ في عون أخيه ወንድሙን በማገዝ ላይ ወንድሙን በመርዳት ላይ እስካለ ድረስ አላህ ባሪያን ያግዘዋል። አፍቱና መእጁሪን ምንዳቸውን ከአላህ የምታገኙ ስትሆኑ በዚህ ላይ ምን ላይ ስጡን ብሎ ጠየቃቸው። የጥያቄ ሁላችንም ጥያቄ ነው። ጠያቂው የተፈተነበት ወንጀል ትልቅ ወንጀል መውጣት ይፈልጋል። ግን ከዛ ወንጀል ለመውጣት በታገለ ቁጥር እየባሰበት ይመጣል። መጨረሻ ላይ ይመጣል። ጠያቂው የተፈተነበት ወንጀል حرام የሆነ ፍቅር ነበር። حرام የሆነ የፍቅር ግንኙነት ነበር።
አሁን ላይ ያለው ወጣት እጅግ አሳሳቢ የሆነ ጥያቄ ነው የሚጠየቀው። ቀላል የሚባል አይደለም። ሼኹ ስለ ፍቅር ብቻ ሳይሆን ግን እንዳጠቃላይ ምላሽ ሰጡ። በእርግጥ ፍቅርም ቀላል የሚባል በሽታ አይደለም። ብዙዎችን አሳብዷል። ብዙዎችን ከአላህ አርቋል። ብዙዎችን ዲናቸውንም አስቀይሯል። ብዙዎችን አስለቅሷል። ቀላል በሽታ አይደለም። ግን ኢብኑል ቀይም ረሂመሁላሁ ተዓላ መልሱ ጠቅላይ የሆነ ሁሉንም በሽታዎች ሁሉንም የወንጀል አይነቶች ያጠቃለለ ነው። ዛሬ ላይ ወጣቱ የሚጠይቀው ራሱ ነው። ይህንኑ ጥያቄ በሚመስል መልኩ የሚጠይቁ ብዙ ናቸው። ብዙ ጥያቄዎች በቦት በኩል ይመጣሉ። ሐራም ነገር በመመልከት ተፈትኛለሁ። ሐራም ነገሮችን እየተመለከቱኝ ከዛ ነገር መውጣት ፈልጋለሁ ግን መውጣት አልቻልኩም። ሐራም መመልከት ብቻ ሳይሆን ሐራምን ነገር ከተመለከተ በኋላ በሐራም የዘር ፈሳሽን የራሱ በማውጣት ማለት ነው። እልስቲምና በዚህ ተፈትኛለሁ ከዚህ መውጣት እንዴት ነው የምችለው? በፍቅር ተፈትኛለሁ እንዴት ነው ከዚህ ወጥመድ መውጣት የምችለው? የየዕለቱ ጥያቄዎች ናቸው የወጣቱ። نعم فأجاب الشيخ الإمام الشيخ ابن القيم رحمه الله من لا يسد الحمد لله ثبت في صحيح البخاري الحمد لله قالوا بهلا ثبت في صحيح البخاري بصحيح البخاري لا يترققطل من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم كأبو هريرة تستلال في حديث رسول عليه الصلاة والسلام أنه قال من قالوا ما أنزل الله داء إلا أنزل له شفاء الله بشتان على وردم إلا أنزل له شفاء كالسقا ويمدمو لسو مدهانيتن عبرو يا ورد اللت بهون جالو رسول عليه الصلاة والسلام بلو حديث أمدت اللت. وفي صحيح مسلم من حديث جابر بن عبد الله رضي الله عنه قال رسول الله صلى الله عليه وسلم إمام مسلم بزقبوت حديث دمو جابر بن عبد الله رضي الله عنه باستلالفوت حديث لي لكل داء دواء دأيان داندو بشتا مدهاني تالو فإذا أصيب كتغنى دواء الداء يبشتا ومدهاني كتغنى برأ بإذن الله بالله سبحانه وتعالى فقاد يشرح بالله فقاد كزي بشتا يشرح. شوفوا ابن القيم رحمه الله تعالى مجمريا يتأكسد سلو انجلو سايهون مجمريا تسفاستت يهنا امام الرازي እንደሚሉትም ينبغي للطبيب أن يوهم المريض بالصحة ويرجه بها معنى الكلام عند حكيم هنا سو በሽተኛን ተስፋ ሊሰጠው ይገባል። ተስፋ ሊያደርግለት አብሽር ትሽራለህ፣ አብሽር በደንብ ይሻላል ብሎ ተስፋ ሊሰጠው ይገባል። መጀመሪያ ላይ ምን አሉት? ለእያንዳንዱ በሽታ መድኃኒት አለው። ስለዚህ ሰውየው ከዚህ በኋላ የሚሰጠውን መድኃኒት በደንብ ይከታተላል ማለት ነው። ስለዚህ ኢንሻአላህ እያንዳንዱ በተለያየ ወንጀል ተፈተነ ከዛ ወንጀል መውጣት ያቃተው እያንዳንዱ ወንድም እህት ሁሉም መድኃኒት አለው። ይህ ኪታብ ኢንሻአላህ እዚህ ውስጥ ይጠቅሳል ማለት ነው። نعم قال وهذا يهال ابن القيم يعم تقللو ييزال አሁን የተጠቀስናቸው ሐዲሶች አድዋء القلب የቀልብን መድኃኒትም والروح طيب የሩህንም የመንፈስንም والبدني يأكلنم وأدويتها يسوان مدهانيتوچن تقللو ييزال أدواء القلب يقلبن بشتا والروح يرهونم والبدني يأكلنم وأدويتها يسوان مدهانيتون تقللو ييزال ብዙዎቻችን ሐዲስ ትዝ ሲለን ኖርማል የሆኑ እንደዚህ ሐኪም ቤት ያሉ ህክምናዎች በባህላዊ ህክምና እንደዛ ነው የሚመስለን። እንደዛ አይደለም። ሁሉንም ጠቅልሎ ይይዛል። وقد جعل النبي صلى الله عليه وسلم رسول عليه الصلاة والسلام أدرجوال الجهل جهلنا أدرجوال داء من أرجوتها بشيت أدرجوال وجعل أدرجوال دواء السندمو مدهانيتون سؤال العلماء
ዑለማዎችን መጠየቅ አድርገውታል። ጅህልና በሽታ ነው። የሱ ደግሞ መድኃኒቱ ዑለማዎችን መጠየቅ ነው። ረሱል አለይሂ ሰላቱ ወሰላም من حديث جابر بن عبد الله رضي الله عنه የረሱል አለይሂ ሰላቱ ወሰላም ሱሐባዎች የሆነ ቦታ ላይ በወጡበት ጉዞ ላይ ከነሱ ከጓደኛቸው አንዱ ሱሐባ ኢህቲላም ይሆናል። ከዛ በኋላ ያው ራሱም ላይ ተጎድቷል፣ ራሱ ላይ ቁስል አለበት። ይሄ መታጠቡ ስላሰጋው ኢህቲላም ከሆነ መታጠብ ግዴታ ስለሆነበት በሚል ሱሐባዎችን ጠየቃቸው። فهل تجدون لي رخصة في التيمم እንዳው ተየሙም ማድረግ ይበቃልኝ ይሁን እስኪ በዚህ ላይ ሩኽሳ ታገኙልኝ ከሆነ ብሎ ጠየቃቸው። ሱሐባዎችም فقالوا ما نجد لك رخصة وانت تقدر على الماء فاغتسل አሉት። ውሃ ያለ ውሃ ያገኘ እኛ ተየሙም አንፈቅድልህም ስለዚህ ታጠብ አሉትና ታጠበና ሞተ። የተሳተ የሆነ ፈትዋ ሰጡት። ከዛ ተመለሱና ወደ ረሱል አለይሂ ሰላቱ ወሰላም የተከሰተውን ክስተት ሲነግሯቸው قتلهم الله ገደሉት አላህ ይግደላቸውና አሉ። ألا سألوا إذ لم يعلموا فإنما شفاء العي السؤال ما ያውቁ ከሆነ በማያውቁበት ጊዜ አይጠይቁም ነበር። العي የጅህልና መድኃኒቱ ጥያቄ ነው አሉ ማለት ነው። ስለዚህ ለዛ ነው ረሱል አለይሂ ሰላቱ ወሰላም ጅህልናን በሽታ አድርገውታል ያለው ማለት ነው። نعم قال وقد أخبر سبحانه ጥራት የተገባው አላህ Subhanahu Wa Ta'ala ተናግሯል عن القرآن ስለ ቁርአን أنه شفاء እሱ መድኃኒት መሆኑን አላህ Subhanahu Wa Ta'ala ተናግሯል። فقال تعالى الله من على ولو جعلناه بنادرغو نورو على الله ይህን ቁርአን ብናደርገው ኑሮ የዛን ጊዜ ሙሽሪኮች ምን አሉ? እንዳው ይህ ቁርአን ከዓረበኛ ቋንቋዎች ሆኖ በነበር እንደ ተውራት እንደ ዘቡር ሌሎች ቋንቋ ያኒ ኪታቦች እንደሆኑት ይህ ቁርአን ምን አለ ከዓረበኛ ቋንቋዎች ሆኖ በነበር በጣም ጥሩ ነበር ኩለኛ ሲሉ አላህ ምን አለ? ወለው جعلناه ብናደርገው ኑሮ ቁርአንን የሚነበብ ቁርአን ብናደርገው አዕጀሚያን ከዓረበኛ ቋንቋዎች የሚነበብ የሆነ ቁርአን ብናደርገው ለቃሉ ይሉ ነበር እነዛ ሙሽሪኮች ለውላ ፉሲለት አይ ሀላ ቡይነት አትብራራም ነበር አያቱሁ አናቅጾቹ አይብራሩም ነበርነ طيب ማለት لو فعلنا ذلك كما ارادوا ልክ እነሱ እንደፈለጉት እንደው ብናደርገው ደግሞ እንደዚህ አይነት ሌላ ምክንያቶችን መጥቀሳቸው አይቀርም ነበር። ይህ ብቻ አይደለም ሌላ ምክንያት አላቸው። أعجمي وعربي أعجمي هذا القرآن وعربي ولسان الذي أنزل عليه عربي هذا لا يكون إنكارات شونوي أعجمي إيه قرآن كعربية قنقوش وعربي قرآن التورد بس ودمو عرب إيه ما يهون بلاهن يستبابلون نبر. الشاهد قل بله بلاتشو هو قرآن للذين آمنوا لنزي على آمنوا هدى كناتشان وشفاء هذا هو الشاهد مدهانيتنا قرآن مدهانيتنا. وقال الله دمو بليلا بسورة الإسراء عليه من على وننزل الناوردالن من القرآن كقرآن الناوردالن ما هو يهونا شفاء مدهانيت يهونا ورحمة أزنات يهونا للمؤمنين الأمان يجم أزنات يهونا الناوردالن على مالتنا الله سبحانه وتعالى. نعم شيخ قرأتها نعم بالضبط. تنش قرارة المستري مولانا تنش أوكي إن شاء الله. طيب قال ومن قالوا شيخ ابن القيم ومن أزيبوت علي من يمتلو مالتهم سورة الإسراء علي وننزل من القرآن يملو ها هنا
እዚህ ቦታ ላይ لو تغير المكان بارك الله فيك. طيب الشبكة إن شاء الله يقرر هذا بتاع لا يحفظ. أوكي كان يبتشا كان سكن أنت يسمى نقطة جمال ما اللي يسمى مش مقررات نقرأ. طيب ቦታ ልቀይር አይደል قال ومن من يمتلو እዚህ ላይ عفوا ان شاء الله እንደሆነ ይመስለኛል وننزل من القرآن የሚለው ማለት ነው ها هنا እዚህ ቦታ ላይ لبيان الجنس لبيان ለማብራራት ነው الجنس አይነትን ዘርን ለማብራራት ነው لا للتبعيض ከፊሉን ለማለት አይደለም ማለት ምን በጣም ብዙ ትርጉም አላት እዚህ ላይ እዚህ ቁርአን አንቀጽ ላይ የተፈለገው ምን ለተብዒድ የምታገለግልበት ቦታ አለ لبيان الجنس ለተለያየ አለው እዚህ ጋር የተፈለገው ግን لبيان الجنس ነው አንድ ነገር ምን አይነት ወይ ደግሞ ምን ዘር እንደሆነ የታይፕ ኦፉን ለመግለጽ ነው طيب ለምሳሌ ያው ግልጽ እንደሆነላችሁ عفوا መጃሉ ቦታው ባይሆንም እንኳን ለተብዒድ የሚመጣበት ጊዜ ለምሳሌ አከልቱ من الخبز ከዳቦ በላሁ ሲል ምን ሆነ እዚህ ላይ ለተብዒድ ነው ከዳቦ የተወሰነውን ማለት ነው አው ተሰደቅቱ ሚማል እንደሚለው ማለት ነው ግን የሁኔታውን ለመግለጽ ነው ሲሉ هذا باب من خشب ሊል ይችላል ሰውየው ይህ ከእንጨት የሆነ በር ነው ሲል ምን ሲጠቀም ያው የእንጨት መሆኑን ለመግለጽ እንደሆነ አይነት طيب ስለዚህ እዚህ ጋር ለተብዒድ አይደለም ከቁርአኑ ግማሹ መድኃኒት ነው ማለትን ተፈልጎበት አይደለም فإن القرآن مكنياتم قرآن كله شفاء هلم مدهانتنا كما قال في الآية المتقدمة بلفوا القرآن انكس لاي مالتم سورة الفصلت لاي عند التجلسه طيب قل هو للذين آمنوا هدى وشفاء لك اندالو مالتنا فهو القرآن شفاء مدهانتنا للقلوب لقلبوش مدهانتنا من داء الجهل كجهلنا بالشتاء والشك كترطاري بالشتاء والريب عندنا شك فلم ينزل الله سبحانه طرات يتجبوا جيتا الله لا وردم من السماء كسماء على وردم شفاء قط مدهانة بفصوم على وردم أعم እጅግ ሁሉንም ጠቅላይ የሆነ أعم ለሁሉም በሽታ የሚሆን ማለት ነው ولا أنفع እጅግ ጠቃሚ የሆነ ولا أعظم እጅግ ትልቅ የሆነ መድኃኒት ولا أنجع በጣም ውጤታማ የሆነ ፍቱን የሆነ መድኃኒትን አላወረደም في إزالة الداء بشتان بماسوقر لاي من القرآن كقرآن بلاي كقرآن التشالى الله سبحانه وتعالى على وردم بلو يا قرآنا مدهانة النت قلسوا مالف نعم تفضل شيخ أحسن الله إليكم وقد ثبت في الصحيحين من حديث أبي سعيد رضي الله عنه قال انطلق نفر من أصحاب النبي صلى الله عليه وسلم في سفرة سافروها حتى نزلوا على حي من أحياء العرب فاستضافوهم فأبوا أن يضيفوهم فلدغ سيد ذلك الحي فسعوا له بكل شيء لا ينفعه شيء فقال بعضهم لو أتيتم هؤلاء الرهط الذين نزلوا على حينا لعله أن يكون عند بعضهم شيء فاتوهم فقالوا يا أيها الرهط إن سيدنا لدغ وسعينا له بكل شيء لا ينفعه شيء فهل عند أحد منكم من شيء
فقال بعضهم نعم والله إني لأرقي ولكن والله لقد استضفناكم فلم تضيفونا فما أنا براق حتى تجعلوا لنا جعلا فصالحوهم على قطيع من الغنم فانطلق يدخل عليه ويقرأ الحمد لله رب العالمين فكأنما نشط من عقال فانطلق يمشي وما به قلبه فأوفوهم جعلهم الذي صالحوهم عليه فقال بعضهم اقتسموا فقال الذي رقى لا نفعل حتى نأتي النبي صلى الله عليه وسلم فنذكر له الذي كان فننظر بما يأمرنا فقدموا على رسول الله صلى الله عليه وسلم فذكروا له ذلك فقال وما يدريك أنها رقية ثم قال قد أصبتم اقتسموا واضربوا لي معكم سهما فقد أثر هذا الدواء في هذا الداء وزاله حتى كأن لم يكن وهو أسهل دواء وأيسره ولو أحسن العبد التداوي بالفاتحة لرأى لها تأثيرا عجيبا في الشفاء ومكثت بمكة مدة تعتريني أدواء ولا أجد طبيبا ولا دواء فكنت أعالج نفسي بالفاتحة فأرى لها تأثيرا عجيبا فكنت أصف ذلك لمن يشتكي ألما فكان كثير منهم يبرأ سريعا ولكن ها هنا أمر ينبغي التفطن له وهو أن الأذكار والآيات والأدعية التي يستشفى بها ويرقى بها هي في نفسها نافعة شافية ولكن تستدعي قبول المحل وقوة همة الفاعل وتأثيره فمتى تخلف الشفاء كان لضعف تأثير الفاعل أو لعدم قبول المحل المنفعل أو لمانع قوي فيه يمنع أن ينجع فيه الدواء وقال أبو ذر يكفي من الدعاء مع البر ما يكفي الطعام من الملح. طيب بارك الله فيك. قال وقد ثبت في الصحيحين من حديث أبي سعيد رضي الله عنه صحيحين ሁለቶቹ ሷሂህ የሆኑ የሐዲስ መዛግብቶች ቡኻሪና ሙስሊም በእነሱ ውስጥ ተረጋግጧል من حديث أبي سعيد كأبو سعيد حديث باستلالفው قال من على أبو سعيد انطلق ተጓዙ ወጡ نفر የሆኑ የረሱል من أصحاب النبي صلى الله عليه وسلم ከረሱል عليه الصلاة والسلام ባልደረባዎች የሆኑ ሰዎች የሆኑ ሱሐባዎች ማለት ነው ወጡ في سفرة سافروها ከተጓዙት ጉዞዎች መካከል በአንዱ ጉዟቸው ማለት ነው ብዙ ጉዞዎች አሉ በእነዛ ከጉዞዎቻቸው መካከል ወጡ ማለት ነው حتى نزلوا እስኪያርፉ ድረስ على حي ጎሳ من أحياء العرب كعرب ጎሳዎች የሆነች አካባቢ ላይ እስኪያርፉ ድረስ فاستضافوهم እንግድነትን ጠየቋቸው فطلبوا منهم الضيافة እንግዳ አድርገው እንዲቀበሏቸው ጠየቋቸው እነዚህ የረሱል عليه الصلاة والسلام ሱሐባዎች ማለት ነው فأبوا እንቢያሉ أن يضيفوهم እንግዳ አድርገው ሊቀበሏቸው ግን ፍቃደኛ አልሆኑ ማለት እነዚያ ያረፉባቸው ጎሳዎች እንግዳ አድርገው ሊቀበሏቸው ፍቃደኛ አልሆኑም ማለት ነው نعم فلدغ تندف سيد ذلك الحي يزا ጎሳ አለቃቸው ተነደፈ በባብ ሊሆን ይችላል طيب እንግዲህ በመንገድ ላይ ናቸው የሆነ ቦታ ላይ አረፉና እዛ ያረፉበት ቦታ ላይ እንግድነትን ጠየቋቸው እንግዳ የሚያስፈልገውን ነገር ማረፊያ እንዳመቻቹላቸው ምግብ እንዳመቻቹላቸው ረሱል አለይሂ ሰላቱ ወሰለም من كان يؤمن بالله واليوم الآخر فليكرم ضيفه በአላህና በመጨረሻው ቀን የሚያምን የሆነ ሰው እንግዳውን ያክብር ይላል ረሱል አለይሂ ሰላቱ ወሰለም እና እነዚህ ሰዎች ግን አልተቀበሉም ከዛ فلدغ ተነደፈ سيد ذلك الحي የዛ ጎሳ አለቃቸው ዋናቸው ተነደፈ لدغ ብዙ ጊዜ ይቃል እንደ ባብ ሊሆን ይችላል በመሳሰሉ እንስሳቶች ባፋቸው ወይም ደግሞ በመርዘኛ ጥርሳቸው ፋንጋ ነው የሚባለው በዛ የሚያደርጉት አደጋ ለድግ ይባላል ለድግ ለስዕና ነሽ ልዩነት ስላለው طيب ለምንድን ነው እንደዚህ እንመጣበታል ኢንሻአላህ
ለስዕ ደግሞ ልክ እንደ ንብ ሊሆን ይችላል ጊንጥ ሊሆን ይችላል የመሳሰሉት ነፍሳቶች መውጊያቸው ላይ ባለው ጫፍ ተጠቅመው የሚያደርጉት ደግሞ ለስዕ ይባላል ለንብ ለጊንጥ እነዚህ እዛው ውስጥ አይገቡም የሚሉ አሉ ነህሽ ደግሞ እንደ ውሻ ሊሆን ይችላል አንበሳ ሊሆን ይችላል ጥርሳቸውን ተጠቅመው የሚያደርጉት አደጋ አላየሃል ፈሉዲጋ ምን አለ ተነደፈ ሰይዱ ذلك الحي የዛ ቀሪያ የዛ ጎሳ አለቃቸው ፈሰዑ له ለሱ ተሯሯጡለት بكل شيء በሁሉም ነገር ተሯሯጡለት ግን لا ينفعه شيء ምንም ነገር ግን አይጠቅመውም እሱን ለማዳን ከዚህ ህመሙ ለማውጣት ብዙ ነገር ሞከሩ ነገር ግን ሊጠቅመው አልቻለም فقال بعضهم ከነሱ ከፊሉ አለ አንድ አላህ ማስተዋልን የሰጠው አካል ሊሆን ይችላል ምን አላቸው لو آتيتم ብትመጧቸው بمعنى ብትሄዱ هؤلاء الرهطة እነዛን ስብስቦች እነዛን የወንድ ስብስቦች የረሱል አለይሂ ሰላቱ ወሰለም ሱሐባዎች ማለት ነው ረህጥ የሚባለው ከ3 እስከ 10 ያለ የወንዶች ስብስብ ረህጥ ይባላል የሱሐባዎች ቁጥር እንደዛ ነበር እና ወደ እነሱ ብትሄዱና الذين نزلوا እነዛ ያረፉ የሆኑት በእኛ ሰፈር ማለት ነው እኛ ባለንበት ያረፉ የሆኑት እነሱን ብትመጧቸው لعله ምናልባት አየኩነ ሊኖር ይችላል عند بعضهم እነሱ ዘንድ ከከፊላቸው ዘንድ ሸይኡን የሆነ ከፈውስ ሊሆን የሚችል ለመድኃኒት ሊሆን የሚችል የሆነ ነገር ሊኖራቸው ይችላል እንደው ምን አለ እነዛን እንግዶች ሄደን ብንጠይቃቸው አለ ማለት ነው ከነሱ ውስጥ አንዱ فأتوهم ከዛ እነሱን መጧቸው ወደ እነሱ ሄዱና فقالوا አሏቸው يا أيها الرهط እናንተ ስብስቦች ሆይ إن سيدنا لدغ የኛ እኮ አለቃችን ተነደፈ وسعينا له ለሱም ተሯሯጥንለት بكل شيء በሁሉም ነገር ያድነዋል ከዚህ ስሜት ከዚህ ህመም ያወጣዋል ብለን ያሰብነውን ነገር ሁሉ ሞከር لا ينفعه ነገር ግን بكل شيء لا ينفعه طيب ነገር ግን ምንም ነገር ሊጠቅመው አልቻለም ያ የተሞከረው ነገር ሁሉ ሊጠቅመው አልቻለም አልጠቀመውም فهل عند أحد منكم من شيء እንደው ከናንተ ውስጥ ከመካከላችሁ የሆነ ነገር ያለው አለ ለመፍትሄ የሚሆን ለህክምና የሚሆን ከናንተ ውስጥ ይኖራል ወይ ብለው ጠየቁ ማለት ነው فقال بعضهم ከነዚህ ከረሱል አለይሂ ሰላቱ ወሰለም ባልደረባዎች መካከል አንዱ አለ والله اني لارقي والله اني እኮ ሩቅያ አደርጋለሁኝ ولكن ነገር ግን والله بالله ምናለው استضفناكم እንግዳ እንጠየቅናችሁ እንግዳ አድርጋችሁ እንድትቀበሉን ጠየቅናችሁ فلم تضيفونا እናንተ ግን እንግዳ አድርጋችሁ እኛን አልተቀበላችሁን አያችሁ ስለዚህ ምን አለ فما انا براقين እኔ ሩቅያ አላደርግም حتى تجعلوا لنا ለኛ እስክታደርጉልን ድረስ ጁዕለን ለዛ ክፍያን طيب ለዛ ለምን እናደርግላችሁ ሩቅያ ክፍያ ካልሰጣችሁን እኛ አላደርግም ይሄ አያችሁ መልካም ነገር የምታደርጉት መልካም ነገር ለማንም ይሁን የሆነ ሰዓት ላይ ይጠቅማቸዋል በአላህም በኩል በሰውየውም በኩል ማለት ነው እንግዳ አድርገው ቢቀበሏቸው አይጠይቃቸውም ነበር نعم فصالحوهم እነዚህ ጎሳዎች ተስማሟቸው على قطع من الغنم ከሆኑ ከበግ ፍየል ሊሆን ይችላል قطع ማለት አንድ እረኛ የሚነዳው ከነሱ የሆነውን ክፍል ሊሰጧቸው ተስማሙ ብዙ ነው 10ም 20ም ሊሆን ይችላል طيب كذا فانطلق يتفل عليه በሱ ላይ ትፍትፍ ማለት ጀመረ ويقرأ مقراتم جمرة الحمد لله رب العالمين سورة الفاتحة المقرات جمرة بزيد تسمعمو لساتواچو كذا እሱ ጋር ሄደና መቅራት ጀመረ سورة الفاتحة ማለት ግን ምን ሆነ فكأنما سبحان الله ይሰውይ ሆነ نشط من عقال ልክ ከገመድ እንደተፈታ ታስሮ ልክ እንደተፈታ እንስሳ طيب ልክ የሆነ እንስሳ ታስሮ ሲፈታ ይሮጣል አይደል
فانطلق يتفل عليه ويقرأ سيقرابت فكأنما نشط من إيقاظ فانطلق يمشي مهر جمر سويا وما به قلبة قلب أي ألم منم بشتا سينوربت طيب فأوفوهم كزام مولاتشو ستواتشو جعلهم الذي يانن كفياتشون صالحوهم عليه يتسمى مبتي هونون كفياتشون ستواتشو فقال بعضهم كالنزي كصحبه وش مكاكل عندهم لا يقتسموا تكفافلوا نكفافل أين طيب ستواتشو النزيهم بقوش تكفافلوا على فقال الذي رقي يا يقرأوا صحابة من لا لا نفعل إهم بفصم أن نركم أن نكفافلوا حتى نأتي النبي صلى الله عليه وسلم رسول عليه الصلاة والسلام زند سانهد فنذكر له الذي كان يا يهونون بعدك على سانا وسالاتشو سراشين تككلنا ويدلم يتكبراشين تككلنا ويدلم بل الرسول عليه الصلاة والسلام سان نغراتشو بفصم هنا النجر أن ندركم على تشو مالتنا كذا فننظر بما يأمرنا بمن اندميانزون سان ملكت مالتنا رسول عليه الصلاة والسلام زند هيدن እንደዚህ ያደረገን ይተግባራችን እንዴት ነው እንደዚህ ሰጥን ብለን ሳንነግራቸው አንከፋፈልም አሉ ማለት فقدموا على رسول الله صلى الله عليه وسلم ود رسول عليه الصلاة والسلام هيدنا فذكروا له ذلك ይህንን ነገር ለረሱል عليه الصلاة والسلام አወሱላቸው ለረሱል عليه الصلاة والسلام ነገሯቸው የሆነውን ክስተት ማለት ነው رسول منالو فقال وما يدريك من أسوّكه أنها رقية يجي صوت الفاتحة رقية مهونوان من أسوّكه هلود قدامون إياس أدى كلتنا ومالتنا ثم قال كزام رسول عليه الصلاة والسلام منالو قد أصبتم برقتم تككلنيون أغنيتاتشوان تكباراتشو تككلوا والتساساتشوم مكبالاتشوم تككلوا مالتاتشوم اقتسموا تكفافلوا يا يتسطاچوتن كفيا تكفافلوا واضربوا لي معكم سهما لني دمو ادرغولي كذ كمتكفافلوت درشا ادرغولي يالو رسول عليه الصلاه والسلام ይህን ያሉት ረሱል አለይሂ ሰላቱ ወሰለም ሱሐባዎችን እንዳረጋጓቸው ነው የሰሩት ስራ ምን ያክል ትክክል እንደሆነ የበለጠ ልባቸው እንዲረጋጋ ነው ከነሱ ለኔ ማካፈሉኝ ያሉት ማለት ነው ስለዚህ ከዚህ ሐዲስ የምንወስደው الشيخ فوزان حفظه الله تعالى እንደሚሉት ቁርአን من امراض الحسيه ሊዳሰሱ የሚችሉ ለነሱም ህክምና ነው ይሄ ለጅኒ ለምናምን ነገር እንደሚሆነው ሁሉ አሁን ተመልከቱ ሰውየው ሉዲጋ ነው አይደለ ተነደፈ ነው በባብ ነው የተነደፈው ይሄ امراض الحسيه ነው ግን ለዛ መድኃኒት ሆነው ማለት ነው ያንን እንይዛለን وكذلك ሩቃ የሚያደርግ ሰው ክፍያ መቀበል እንደሚቻል ሼክ ፈውዛን ይጠቅሳሉ ነገር ግን እንደ ስራ አድርጎ ልክ ፋርማሲ መስል ከፍቶ ይሄንን ማድረግ እንደሌለበት ተፈቅ አድርገው ይናገራሉ طيب የዚህ ሐዲስ ምን ይዘው ማለት ነው ስለዚህ ምን አሉ ሼክ فقد اثر برغتم ተጽኖ አመጣ هذا الدواء في هذا الداء هذا الدواء يحكمنا في هذا الداء በዚህ በሽታ ላይ ተጽኖ አመጣ طيب وازاله አስወገደው حتى كأن لم يكن በሱ ላይ እንዳልነበረ ሲሆን ማለት ነው ልክ ሰውየው እኮ ተቀርቶበት ሲያልቅ فكأنما نشط من عقال ብለናል አይደለም ልክ በሽታው እንዳልነበረበት በሚሆን መልኩ ምን አለው አስወገደው وهو اسهل دواء ይሄ በቁርአን ህክምና ማድረግ ገሪ ሆነው ቀላል ሆነና اسهل ቀላል وايسر ገሪ ሆነው ህክምና ነው طيب በጣም ገር ነው በጣም ቀላል የሆነ ህክምና ነው ولو احسن العبد عند ባሪያኮ ቢያሳምር ቢያስተካክል التداوي بالفاتحه بفاتحه ህክምናን ፋቲሃ ህክምና ማድረግን በራሱ
ቢያስተካክል ይሄ ነገር ቢለምድበት መስፈርቱን አሟልቶ ቢያደርግ ለራአ ለሃ ለሷ ይመለከት ነበር ተእሲራን ዐጂበን ፊ الشفاء ተእሲራን ተጽዕኖን ይመለከታል ዐጂበን ፊ الشفاء በህክምና ላይ ትልቅ የሆነን የሚገርም የሆነን ተጽዕኖ ይመለከታል طيب በሷ ቢያስተካክል ምንድነው ማስተካከል ይመጣሉ ዝላይ قال رحمه الله ومكثت بمكة بمكة ቆየሁኝ አሉ مدة توسن ያክል ቆየሁኝ تعتريني أدواء ወደኔ በሽታዎች እየመጡኝ እያስቸገሩኝ በመካ ቆይታቸው ላይ ولا أجد አላገኝም طبيبا ሐኪምንም ولا دواء መድኃኒትንም አላገኝም ነበር አሉ ኢብኑ القيم የራሳቸውን ታሪክ እየነገሩ ነው የራሳቸውን ክስተት እየነገሩ ነው فكنت ነበርኩኝ وعالج نفسين حكم ነበር بالفاتحة بفاتحة راسين حكم ነበር فأرى لها لسام ملكت نبر تأثيرا عجيبا የሚገርም የሆነን ተጽዕኖን መለከት ነበር ልክ ሲያማቸው ሱረቱል ፋቲሃን ይቀራሉ طيب ከዛ የሚገርም የሆነ ተጽዕኖን መለከታለሁ فكنت ነበርኩኝ አውሲፉ ذلك ይህንን ገልጽ ነበር ይህንን አዝ ነበር لمن يشتكي ألما በሽታን ለሚያሰሙት ሰው ወይ ደግሞ አመመኝ ህመም እንደዚህ ያደረገኝ ነው ይያለ ለሚነግረኝ ሰው በእን ነገር ነግረው ነበር እኔ መካ ላይ በነበረ ቆይታ ራሴን በፋቲሃ እንደማከም ፋቲሃ ትልቅ የሆነ የህክምና አያ እንደሆነ እነግረው ነበር ቁርአን መድኃኒት እንደሆነ ነግረን ነበር فكان كثير منهم كالناس ብዙዎቹ ነበሩ يبرأ سريعا ولو يشر ነበር طيب አንደኛው አንዳንድ ጊዜ ተጅሪባ ሲነገር ሰውየው ተሞክሮውን ሲነገር ሰው የማድረግ እድሉ ሰፊ ነው እና ኢብኑ القيم እንደዚህ ያሉ ለሰዎች ይነግሯቸው ነበር ማለት ነው ሐቂቃ ይትልቅ የሆነ ትምህርት ነው ብዙዎቻችን ሲያመን ወዴት ነው የምንሮጠው በቁርአን ላይ ያለን እምነት ምን ያክል ነው ቁርአን ምን ያክል እንደሚያደን ምን ያክል መድኃኒት እንደሆነ ብዙዎቻችን እናውቃለን ወይ አን ሩቃ ቤት መሄድ ምናምን አይደለም ራሳችሁ መቅራቱ ነው طيب ሩቃ ቤት ለመሄድ አትቸኩሉ ራሳችሁ ላይ ለመቅራት ሞክሩ በላጩም እሱ ነው የተሻለውም እሱ ነው ሩቃ ቤት ብትሄጂ ሩቃ ቤት ብትሄድ ያንተን ስሜት አይሰማው ያንተ ህመም አይሰማው ምናልባት ስልኩን እየኮረኮረ ሊሆን ይችላል ሩቃ የሚያደርግልህ ምናልባት ጌም እያየ ሊሆን ይችላል ሩቃ የሚያደርግልህ ትንሾች ናቸው አላህን ፈርተው ሩቃ ሊያደርጉ የሚችሉ አላህ ያዘነላቸው ካልሆነ በስተቀር ሩቃ ቤት የቢዝነስ መድረክ አይደለም በዚህ ላይ ሰፋ አድርገው ዑለማዎች ይናገራሉ ወደዛ ለመሄድ ከመቸኮላችሁ በፊት መጀመሪያ ራሳችሁ በራሳችሁ ላይ ቅሩ نعم ولكن አሉ ነገር ግን አሉ ሼክ ها هنا እዚህ ቦታ ላይ አምሩን አንድ ጉዳይ አለ አሉ በቁርአን ህክምና በተመለከተ ቁርአን መድኃኒት ነው نعم ቁርአን ያሽራል አው ولكن ነገር ግን ها هنا እዚህ ቦታ ላይ አሉ አምሩን ጉዳይ አለ ينبغي التفطن له ለሱ ትኩረት ሊሰጠው የሚገባው ጉዳይ አለ ልንገነዘበው የሚገባው ጉዳይ አለ መድኃኒት ናቸው ቁርአን መድኃኒት ናቸው نعم لا ريب ولا شك ምንድነው የምንገነዘበው وهو السم أن الأذكار ذكروች والآيات የቁርአን አንቀጾች والأدعية دعاዎች التي ياتي يستشفى بها መድኃኒት የሚፈለግባቸው የሆኑት ህክምና የሚፈለግባቸው የሆኑ ዚክሮች አያዎች ዱዓዎች ወይርቃ بها የሚቀርቡባት የሆነች ሩቃ የሚደረጉባቸው አናቀጾች هي في نفسها እሷ ለራሷ ናፊዓቱን ጠቃሚናት ሻፊያ ምንድናት
እምታድናት ፈውስ አላት ለራሷ ታሽራለች ወላኪን ነገር ግን ተስተድዒ ትፈልጋለች قبول المحل قبول ተቀባይነትን المحل የቦታውን ተቀባይነት ትጠይቃለች ምን ማለት ነው የታማሚውን ተቀባይነት ታማሚው ሊያምንበት ይገባል እስኪ ለሞክረው አይደለም እስኪና ለሞክረህ እንደዛም አይደለም ለሞክረው ማለት አያስፈልግም አምኖበት ነው قبول المحل محل እዚህ ቦታ የታማሚውን ተቀባይነት ትጠይቃለች ሁለተኛ وقوة همة الفاعل وتأثيره وقوة ጥንካሬን ትፈልጋለች همة الفاعل የአድራጊውን የልብ ጥንካሬ ትፈልጋለች የሩቃ አድራጊውን ጥንካሬ وتأثيره የሱንም ተጽዕኖ ትፈልጋለች طيب አድራጊውም ሊያምንበት ይገባል በእخلاص ሊሆን ይገባል ከቢድዓ ከነዚህ ከሽርክያቶች መራቅ ይኖርበታል طيب አላህንም በመፍራቱ ልክ ተጽዕኖ ያደርጋል በአላህ ባለው ፍራቻ ልክ ተጽዕኖን ማምጣት ይችላል ስለዚህ ሁለት ነገሮች አሉ ማለት ነው አንደኛ የሚቀራበት አካል ለሞክረው ብሎ ሳይሆን አምኖበት አዎ ያድናል ሽፋዕ ነው ብሎ መሆን አለበት ሁለተኛው ሌላ ሰው ጋር የሚያስቀራ ከሆነ ደግሞ የሚቀራው አካል يعني همة فاعل የልብ ጥንካሬና ተጽዕኖ ልቡ በርግጥ የተሞላ በኢማን የተሞላ በእخلاص የተሞላ መሆን አለበት طيب فمتى تخلف الشفاء ህክምናው በዘገየ ጊዜ አንድ ሰው ይሄን አድርጎ ሩቅያ ተደርጎለት ወይ ደግሞ ሩቅያ በራሱ ላይ አድርጎ ህክምናው ከዘገየበት ካነ ነው لضعف تأثير الفاعل لضعف دكما ስለሆነ ነው تأثير الفاعل ለምኑ ያ አድራጊው ሰው የሱ መዳከም ነው የሱ ተጽዕኖ መዳከም ነው ሩቃ የሚያደርገው ሰው ጋር ክፍተት አለ ማለት ነው አው ወይም ደግሞ لعدم قبول المحل المنفعل ያ ቦታው ስላልተቀበለ ነው ለመቀበል ዝግጁ ስላልሆነ ነው طيب ያ የሚቀራበት አካል ማለት ነው ስለዚህ ወይ ቀሪው ላይ ችግር አለ ወይ የሚቀራበት አካል ላይ ችግር አለ ክፍተት አለ ማለት ነው አው ወይም ደግሞ ሶስተኛ لمانع قوي فيه በሱ ላይ ትልቅ የሆነ ከልካይ ሊኖር ይችላል የምንዑ የሚከለክል አይንጃ فيه الدواء መድሃኒቱ እንዳይሰራ መድሃኒቱ ውጤታማ እንዳይሆን የሚከለክሉ ነገራቶች ሊኖሩ ይችላሉ طيب እነዚህ ዱዓ በዱዓዎች እንትን የሚል ከሆነ ዱዓ ይሰራም ዱዓን እንዳይሰራ የሚያደርጉት ነገራቶች አሉ ቀጣይ ላይ ይመጣሉ እነዛ ከልካሊ ነገራቶች መነሳት አለባቸው طيب ስለዚህ መድሃኒት ነው ቁርአን መድሃኒት ነው አው መድሃኒት ነው ብሎ ሊተገበረው ሊሰራበት ይገባል ማለት ነው وكذلك عند حديث هذا الرسول عليه الصلاة والسلام من حديث أبي سعيد الخدري رضي الله عنه يهون سو ወደ ረሱል አለይሂ ሰላቱ ወሰለም መጣና ኢነ አኺ يشتكي بطنه አላቸው ወንድሜ እንደሆዱን ያማዋል የሆድ ቁርጠት የሆድ ህመም አለበት ብሎ ለረሱል አለይሂ ሰላቱ ወሰለም ሲነግራቸው እስቂህ ዓሰላን አሉት ረሱል አለይሂ ሰላቱ ወሰለም ማር አጠጣው አሉት አሁንም ማጠጣውና ሁለተኛ ቀን መጣ ያ ረሱላህ እንደዚህ ያላችሁ አሁንም ማር አጠጣው አሉት በሶስተኛውም ጊዜ እንደዚሁ ሲመጣ رسول عليه الصلاة والسلام من قالوا صدق الله وكذب بطن أخيك اسقيه عسلا فسقاه فبرئ الله ونتناقر يوندم هورغن وحشال الرسول عليه الصلاة والسلام الله ونتناقر يخرج من بطونها شراب مختلف ألوانه فيه شفاء للناس مار مدهانيتنا الله فيه شفاء للناس مدهانيتنا والصوم مدهانيتها اللبلع طيب ስለዚህ አላህ አይዋሽም የወንድምህ ሆድ ዋሸ ማለት አላመነበትም ማለት ነው መድሃኒትነቱን አላመነበትም ሲጠቀመው ስለዚህ
እነዚህ ነገራቶች ሊኖሩ ይገባሉ ማለት ነው وقال أبو ذر رضي الله عنه من على يكفي يبقال من الدعاء كدعاء كو يبقال مع البر كملكام ነገር ጋራ አንድ ሰው ዱዓው ይሰራል አንድ ሰው ዱዓው ተቀባይነት ይኖረዋል ከመልካም ነገር ጋራ ما يكفي الطعام من الملح ما يكفي الطعام ምግብን የሚበቃውን ያክል من الملح ከጨው ምግብ ላይ የተወሰነ ጨው ካደረግን ይበቃል አይደለ ልክ እንደ ዘይት ወይ እንደ ሽንኩርት እንደምናምን ማብዛት አያስፈልግም ልክ እንደዚሁ ዱዓ ውጤታማ ሊሆን ዘንድ ውጤታማ ሊሆን ዘንድ ከመልካም ስራ ጋር ይሄን ያክል ብዙ ዱዓ ቸክ ማለት የማያስፈልግበት ነው ይችላል ሰውየው ከብዙ ነገራቶች ከጸዳ ማሪዕ የሆኑ ነገሮችን ካስወገደ ማለት ነው نعم ስለዚህ ሼኹ መጀመሪያ መግቢያቸው ነው ይህ እየነገሩት ያሉት ስለ ዱዓ እየነገሩት ነው ስለ ቁርአን መድኃኒትነት እየነገሩት ነው ቀጣይ ላይ ምን እናነሳው ኢንሻአላህ እጅግ አሳሳቢ የሆኑ ከዚህ በኋላ ነው ኪታቡ መድኃኒቶችን እየጠቀሱ እጅግ ስለ ወንጀል እንዴት መውጣት እንደምንችል ተግባራዊ የሆኑ መልከታዎችንም እያሳዩ ሼኹ ይቀጥላሉ ማለት ነው ኢንሻአላህ ይህ መግቢያው ነው እዚህ ጋር እናቆማለን አላህ Subhanahu Wa Ta'ala ሰምተው የሚጠቀሙ ሰዎች አላህ ያድርገን አላህ ይህንን ኪታብ ለማስተካከላችን ወደ አላህ ለመመለሻችን የተሻለ ህይወት ከአላህ Subhanahu Wa Ta'ala ጋር ለመመስረት ሰበብ እንዲያደርገው አላህን እጠይቃለሁ እዚህ ጋር እናቆማለን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ